አጼ ምኒልክ አዋጅ አውጀው ሲወጡ የመጀመሪያ ስራቸው ምን ነበረ? በፈረስ በበቅሎ ባጋስስ እየተጫነ ወደ ገዳማቱ እንደነ የተላከ ጣንና ዘቢብ በሐዘናችሁ እርዱኝ፣ ሃይማኖት የሚለውጥ ሀገር የሚያጠፋ ጠላት መጥቷል፣ በጸሎት በሐዘን እርዱኝ። ጣይቱም እንደዛ አድርጋለች። ይሄንን የሰሙ ከየገዳማቱ የነበሩ መነኮሳት ጸሎት ብቻ አይደለም ምን አደረጉ ታውቃላችሁ? የኢትዮጵያ ገዳማት አውጣተው መነኮሳት እንደላኩ መነኮሳት ተልከው ከዚያ ስፍራ ቆመው መስቀላቸውን ይዘው እግዚአብሔር ይፍታ። መጀመሪያ ላይ አቡነ ማቴዎስ የወቅቱ ጳጳስ አብይ ጾም አይደል ነበር የአድዋ ጦርነት ጊዜ እሁድ ነው ለዕለቱ አይደለም አልፈቅድም ያሉ፣ ግን አብይ ጾምን ሰራዊቱ ይመገብ የሚል ሐሳብ ከመኳንንቱ ቀርቦ ምኒልክ ሲጠይቋቸው የለም ብለው ነበር ይባላል። በኋላ ግን ተስማምተዋል። እና መናዘዝ፣ ምክንያቱም ለሃይማኖት ለሀገር ስትታገል ሁልጊዜ ካህን ያስፈልጋል። ለምን የተባላችሁ ሚናዝ ያስፈልጋል፣ እግዚአብሔር ይፍታ የሚል ያስፈልጋል፣ የያዝከውን ዓላማ የሚቀድስልህ ያስፈልጋል። በነገራችሁ ላይ ዛሬ እንደዚህ አይነት ነገር ቢደረግ ሰዎች ይነቅፋሉ። ባዶ ጦርነት እንደዚህ መደረጉን ግን መንቀፍ አይፈልጉም። ለምን? የውጤቱ ምንጭ እሱ ነው። ምክንያቱም የድሉ ምንጭ ሁለት ነው። አንደኛ መምህራን እና መነኮሳት በእግዚአብሔር ዘንድ ዋጋ ታገኝበታለህ እያሉ እያስተማሯቸው ስለነበር እንዲሁም አንዳንዶቹ እስከ መገዛት ደርሰዋል። ይሄ ፈርቶ የሚመለሰው እንዴት በማለት ሌላኛው ጣይቱና ምኒልክን መጨረሻ እናነሳቸዋለን። ትልቁ አስተዋጽኦ የነበረ የካህናቱ ነው። ታቦት እግዚአብሔር ተሸክመው መጥተዋል። እንዲያውም ጣይቱ እንዲያለች ይባላል። የአክሱም ካህናት መጡና እጅ ነሱ። ምን ነው ናችሁ? ጥንቱኑ ምድራችን የነገስታት ምድር ናት። ከካህናት ቅድሚያ እንወስዳለን። በውጊያም ጸሎት የምንመራ ታቦት የምናወጣ እኛንን የጥንቱን መልሽልን። ምኒልክን ምን አለችው ይባላል? ድኑ የኛ ነው። ለምን? አክሱሞች እመቤታችን ይዘውልኝ መጥተዋል። በሉ ሰጥቻችኋለሁ። ስለዚህ ከአቡነ ማቴዎስ ጋር ሆናችሁ ስብሐተ ፍቁር አድርሱ ተባለ። በነገራችሁ ላይ የሚገርመው ነገር ዛሬ ስብሐተ ፍቁር ሲደረስ እንዴት ነው? ሳሊለነ ማርያም ደሞ ዝብርቅርቅርቅ ብሎ በተለይ እናንተ መደበኛ አገልጋዮች ካላችሁ እንዲያው በዘመነ አጸባ እንደዚህ ባለ የመከራ ዘመን የሚገርማችሁ ወካይበን አስተበቋ ብለው ተፈሲ ማርያምን ጨርስ ሲያነሱ ጦርነት ተጀምሯል። የሚገርመው ጦርነቱ የተጠናቀቀው ወይም ጣሊያን መሸሽ የጀመረ መቼ ነው? ዘጊዮርጊስ ላይ ሲደርሱ ሳለነ ጊዮርጊስ ሲሉ እኮ መሸሽ የጀመረ። ምክንያቱም ሲጠራ መጣ። ምን ትለኛለህ? ይመጣል እንጂ እንኳን እንደነ ምኒልክ እንደነ ጣይቱ ያለ። ጣይቱ ምን ታደርግ ነበር መሰላችሁ? በዚያው ሰዓት ለመቆጠብ እናንሳት። ሰራዊቱ በተሰበሰበበት እንዲህ አለች፣ እኔ ይህንን ቃል እገባላችኋለሁ፣ ድል አድርጋችሁ ስትመለሱ ሁላችሁን እሸልማለሁ። ወታደር ሽልማት ይወዳል። እሸልማችኋለሁ፣ ብትሞቱ ሁለት ቃል እገባለሁ፣ ልጆቻችሁን በማር በቅቤ ያሳድጋለሁ፣ ተዝካራችሁን አወጣለሁ፣ በሰማይ ያላችሁ ዋጋ ደግሞ እግዚአብሔር ያውቃል። ይህንን ብላ ቃል ገብታላችኋለች። አንድ ጊዜ እንዲያውም ተቆጥታችኋለች ይባላል። 9 ሰዓት ላይ ሰራዊት በሙሉ ግዳይ ይዞ መጣ። 9 ሰዓት ላይ ስለ ጣሊያን ሲያባረው የዋለው እሑድ ታኅሳስ 23 ማነው የካቲት 23 ቀን። የሚገርመው እስከዛ ሰዓት ማን አልመጣም? ንጉሠ ነገሥቱ አልተመለሱም። ጠላት እያባረሩ እንዲህ እህቷም ነበረች እቴጌ ጣይቱ። እንዲህ ንጉሳቸውን ትታችሁ እንዴት ትመጣለች? እነሱ አላወቁም እኮ። ምክንያቱም ሰራዊቱ እኮ ከ100 እስከ 150 ሺህ ይገመታል። በጣም ሰፊ ነው። በዚያ ምክንያት እንደገና እየፎከሩ ሄደው ምኒልክን ይዘዋቸው መጥተዋል። አመሻሽ አካባቢ ማለት ነው። እና እንዲህ አድርጋለች። ሁለተኛ